በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዝክረ ጻድቅ ለዓለም ይሄሉ የጻድቅ መታሰቢያው ለዘላለም ይኖራል። መዝሙር 112 ቁጥር 6። ይህ የሬዲዮ ፕሮግራም በጉድ ኒውስ ሪኒዋል ሚኒስትሪ የተዘጋጀ የቤተ እስጢፋኖስ ድምጽ ነው። ቤተ እስጢፋኖስ በ15ኛው ክፍለ ዘመን ወንጌል ሳይበረዝ መሰበኩ እንዲቀጥል ለማድረግ የጥንት አባቶቻችንን መጽሐፍ ቅዱሳዊ እምነትና አካሄድ አጽንተው በመያዝ የተጋደሉ አባቶች ነበሩ። ይህ የሬዲዮ ፕሮግራም ሕይወታቸውን ለዚህ ላልተበረዘ ወንጌል መስዋዕት አድርገው ያቀረቡ አባቶች፣ መነኮሳትና መነኮሳያት እንዲሁም ምእመናን በሙሉ ላስተማሩ ትምህርትና ለፈጸሙት ተጋድሎ መታሰቢያ እንዲሆን የተጀመረ ነው። ድምጻቸው በምድር ሁሉ ቃላቸውም እስከ ምድር ዳርቻ ተሰማ ተብሎ በመዝሙረ ዳዊት የተጠቀሰውን ወደ ሮሜ ሰዎች በተጻፈው መልእክት ላይ በድጋሚ እናነበዋለን። በዚሁ መሰረት አባ እስጢፋኖስና ደቀ መዛሙርቶቻቸው ሉተር በአውሮፓ ምድር መንፈሳዊ ተሐድሶ ለማድረግ ከመነሳቱ ከ100 ዓመት በፊት በምድራችን ላይ ላለው የክርስትና መታደስ የተነሱ አባቶች እንደነበሩ በዓለም ዙሪያ በሚገኙ ኢትዮጵያውያን ወገኖቻችን ሁሉ እንዲሰማ እንሻለን። ምክንያቱም የተሐድሶ ዓላማቸው ቤተ ክርስቲያን ወደ ጥንቱ መጽሐፍ ቅዱሳዊ መሰረቷ እንድትመለስ ማድረግ ነበርና። እነዚህ አበው ቅዱሳን ቀደም ባለው ዘመን በሮም ተከስቶ የነበረውንና በኢትዮጵያም በአጼ ዘርዓ ያዕቆብ የተስፋፋውን የነገስታት አምልኮ ከመቀበል ፈንታ ለአብ ለወልድና ለመንፈስ ቅዱስ ብቻ የመንፈስ ስግደትና አምልኮ ይገባል በማለት እስከ መጨረሻ በተጋድሎ ጸንተው የቆሙ አባቶች ናቸው። ምስጋና ነው ስራዬ በዘመኔ በእድሜ ለዋለልኝ ውለታ ምን ልክፈለው ጌታ። ምስጋና ነው ስራዬ በዘመኔ በእድሜ ለዋለልኝ ውለታ ምን ልክፈለው ጌታ። ትናንትና ጥልቁ ነበረ መኖሪያዬ የማዳኑ ቀኑ ደረሰ የጌታዬ። ራቁቴን ሸፍኖልኛል በብርሃኑ ምግቤ ሆኗል ስሙን ማወደስ በየቀኑ። ምስጋና ነው ስራዬ በዘመኔ በእድሜ ለዋለልኝ ውለታ ምን ልክፈለው ለጌታ። አልተራብኩም አልተጠማሁም በዘመኔ ምግበ ሥጋ ምግበ ነፍስ ነው ጌታ ለኔ። ተበጥሷል የእሳቱ ገመድ ሰንሰለት አልረሳውም የሱን ውለታ ብድራት። ምስጋና ነው ስራዬ በዘመኔ በእድሜ ለዋለልኝ ውለታ ምን ልክፈለው ለጌታ።
ፕሮግራማችንን በጸሎት እንጀምር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አስጀምረህ የምታስጨርስ የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር በየዘመናቱ ቅዱሳን አባቶችን በማስነሳት ስምህን የምታከብርና የምታስከብር ቅዱስ አምላካችን ሆይ አሁን ደግሞ በሰሜን አሜሪካ ላሉትና በሌሎች ዓለም ዙሪያ ለሚገኙ የኦርቶዶክስ ተዋሕዶ ቤተክርስቲያን ወገኖቻችን ሁሉ እንዲሁም በቀናነት ይህንን ፕሮግራም መከታተል ለሚሹ ኢትዮጵያውያን ሁሉ በመንፈስ ቅዱስ አብርሆት የቃልህን ፍቺ እንድታበራ እውነቱንም እንድታሳይ እንለምንሃለን። ቅዱስ አባታችን እግዚአብሔር ሆይ የዛሬውን ፕሮግራም ስንጀምር ለእኛ ብሎ ስለ ኃጢአታችን ለሞተው ለተቀበረውና ከሞት ለተነሳው ለልጅ ለጌታችን ለኢየሱስ ክርስቶስና በእርሱም በኩል ለአንተና ለመንፈስ ቅዱስ ክብርን እየሰጠን ነው። አሜን። ክፍል 1 መጽሐፍ ቅዱሳዊ ክርስትናና የክርስቶስ አደራ። መጽሐፍ ቅዱሳዊ ክርስትናና የክርስቶስ አደራ በሚል ርዕስ ትምህርታዊ መልእክት በተከታታይ ሊቀርብ መዘጋጀቱን መግለጽ እንወዳለን። እያንዳንዱም ክርስቲያን ክርስትና ነው ብሎ የተቀበለውና የያዘው እምነት መጽሐፍ ቅዱሳዊ መሆኑን መርምሮ የማረጋገጥ ኃላፊነት እንዳለበት በማመን አድማጮች ሁሉ በዚህ ርዕስ የሚተላለፈውን ይህን ትምህርት በንቃትና በትጋት እንዲከታተሉ እናሳስባለን። 1 የትምህርቱ መዘጋጀት አስፈላጊነት። የክርስትና አስተምህሮ መሰረቱ ግድግዳው ጣሪያውና ጉልላቱ መጽሐፍ ቅዱስ ነው። የፕላኑ ንድፍ በመጽሐፍ ቅዱስ ተጀምሮ ህንጻውና ጉልላቱ በሙሉ በመጽሐፍ ቅዱስ ተጠናቋል። ስለሆነም የተሰበከልንንና የተቀበልነውን የክርስትና አስተምህሮ በመጽሐፍ ቅዱስ ልንመረምረው ልንለካውና በከመ ጽሑፍ ውስተ ቅዱሳት መጻሕፍት በቅዱሳት መጻሕፍት እንደተጻፈው ሆኖ መገኘቱን አረጋግጠን ልንይዘው ይገባል። የቤት ህንጻ ሁሉ የሚያስተማምን ቤት ሆኖ ይሰራና ለመኖሪያ ወይም ለሌላ ስራ የሚያገለግል ይሆን ዘንድ መሟላት ያለባቸው ነገሮች እንዳሉ ይታወቃል። ፕላኑ በባለሙያ መሐንዲስ ተጠንቶ መዘጋጀቱ ብቻውን በቂ አይደለም። ስራ ተቋራጩም የህንጻ ባለሙያ መሐንዲስ መሆኑ በቅድሚያ መረጋገጥ ይኖርበታል። ይህም ብቻውን በቂ እንዳይደለ ይታወቃል። ፕላኑ ተጠብቆ የመሰረቱ ስራ በጥንቃቄ ተሰርቶ መጠናቀቁ የግድግዳው ህንጻ ሁሉ በፕላኑ ላይ በዝርዝር እንደተመለከተው እየተገነባ ለመሆኑ ደረጃ በደረጃ በተገቢው ባለሙያ ቁጥጥር ሊደረግበት ይገባል። ተሰርቶ ካለቀ በኋላም በባለሙያዎች ተገምግሞ ይለፍ የሚያሰኘውን ቡራኬ ያገኘ እንደሆነ ብቻ ነው ቤት አለኝ ለማለት የሚያስደፍረው። እንደዚሁም ሁሉ ለክርስትና አስተምህሮ ህጋዊ ፕላኑ ብቸኛ መሰረቱ ቱንቢውና ማዕዘናት ቀያስ መሳሪያው መጽሐፍ ቅዱስ ነው። የክርስትና አስተምህሮ እያርግ ወይ ይወርድ አይወጣም አይወርድም ወይም አይተርፍም አይጎርልም ተብሎ የሚለካበት መሳሪያ መጽሐፍ ቅዱስ ነው ማለት ነው። የክርስትና አስተምህሮ ህንጻ በመጽሐፍ ቅዱስ መሰረትነት ላይ ሙሉ በሙሉ ወይም 100% መቆሙ ካልተረጋገጠ በሐዋርያትና በነቢያት መሰረት ላይ ላለመቆሙ ሌላ ማስረጃ አያስፈልገውም። ሐዋርያው ቅዱስ ጳውሎስ ለኤፌሶን ክርስቲያኖች በምዕራፍ 2 ቁጥር 20 እስከ 22 የጻፈው በግዕዝና በአማርኛ እንዲህ ይነበባል። እስመ ተሐነጽክሙ ዲበ መሰረተ ሐዋርያት ወነቢያት እንዘ ክርስቶስ ርእሰ ማዕዘንተ ህንጻ ዘቦቱ የሐድር ኩሉ ህንጻ ወይጸንዕ ጽርሐ መቅደሱ ለእግዚአብሔር ወአንትሙ ሂ ቦቱ ተሐነጽክሙ ማኅደረ እግዚአብሔር በመንፈስ ቅዱስ። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑ ራስ ድንጋይም ክርስቶስ ኢየሱስ ነው። በእርሱ ህንጻ ሁሉ አንድ ላይ ተገጣጥሞ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። እናንተም ደግሞ እግዚአብሔር በመንፈሱ የሚኖርበት ማደሪያ ትሆኑ ዘንድ አብራችሁ እየተገነባችሁ ነው። የተሰበከልንና የተቀበልነው የክርስትና አስተምህሮ መጽሐፍ ቅዱሳዊ ነውን ተብሎ ከህሊናችን ወይም ከሰዎች ለሚቀርብልን ጥያቄ
ለሁለቱም አዎንታዊ ምላሽ መስጠት ካልቻል እስካሁን አሳዛኝ ኪሳራ ደርሶብናል። አሁኑኑ ማስተካከል ካልቻልንም ኪሳራው ዘላለማዊ ይሆናል። ክርስትናችንን በመጽሐፍ ቅዱስ መሰረትነት ላይ እንዲቆምና እንዲታነጽ የማድረግን ተገቢነት ካወቅን ዘንድ መጀመሪያውኑ ሙያው በሌለው መሐንዲስ ያለ ፕላንም እንደተሰራ ቤት የሚቆጠረውን ክርስትና በተገላቢጦሽ አሰራር ለመጽሐፍ ቅዱስ መሰረት እናድርገው ብንል ከህሊናም ከመጽሐፉም እየተጋጩ መኖር እጣፈንታችን ይሆናል። 2 መጽሐፍ ቅዱሳዊ ክርስትና። ባጭር ቃል መጽሐፍ ቅዱሳዊ ክርስትናን በልብስ እንመስለው ብንል ድሩም ማጉም መጽሐፍ ቅዱስ ብቻ የሆነ አስተምህሮ ያለው እምነት ማለት ነው። በመለኮታዊ መገለጥ ወይም አስተርእዮተ እግዚአብሔር ከተሰጡን ቅዱሳት መጻሕፍት ውጪ ባዕድ የሆነ ስጋዊ ደማዊ ከሆነ ሰውም ከመናፍስትም የተወሰደ ሐሳብ ያልተደባለቀበት ክርስትና ማለትም ነው። በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 23 እስመ ዘከመ ተመሃርኩ በኀበ እግዚአብሔር መሃርኩክሙ እኔ ከጌታ የተቀበልሁትን ለእናንተ አስተላልፌአለሁ ያለው ጳውሎስ ቀደም ሲል ከጌታ ተቀብሎ ያስተማረውን የወንጌል ቃል የሚለውጥ ሌላ ቃል የማስተማር ስልጣን ለማንም እንደሌለው አበክሮ ገልጿል። እንደዚህ ሲል ነገር ግን እኛም ብንሆን ወይም የሰማይ መልአክ ከሰበክንላችሁ ወንጌል የተለየ ወንጌል ቢሰብክላችሁ እርሱ ለዘላለም የተረገመ ይሁን በማለት ከውግዘት ቃል ጋር ማስጠንቀቂያውን አስተላልፏል። ወደ ገላትያ የተጻፈው መልእክት ምዕራፍ 1 ቁጥር 8 እስከ 9 የጌታ ሐዋርያትና ወንጌላውያን ከጌታ ከራሱ የተቀበሉትንና በመንፈስ ቅዱስ ምሪትና ቅኝት በቃልም በጽሑፍም ያስተላለፉልንን ቃለ ወንጌል ሊለውጡት ሊጨምሩበትም ሆነ ሊያጎድሉት እንደማይችሉ ከታወቀ እኛማ ከእነርሱ የተላለፈልንን ባለበት ሁኔታ ያለ አንዳች ጉድለትና ያለ አንዳች መጨመርና ማሻሻል ልንቀበለውና ልንጸናበት እንደሚገባን አያከራክርም። እውነታው እንደዚህ ሆኖ እያለ ግን ዛሬ በዓለማችን በስማቸው ክርስትና እየተባሉ ቢጠሩም መጽሐፍ ቅዱሳዊ ያልሆነ ሃይማኖታዊ ትምህርት ሰባከያን ብዙ ናቸው። በብሉይ ኪዳን ተጸንሶ በአዲስ ኪዳን የተወለደው ትምህርተ ክርስትና ከተሰበከ 2000 ዓመታትን ሊያስቆጥር እየተቃረበ ይገኛል። በዚህ ረጅም ጊዜ ውስጥ አቋርጦ ከዘመናችን የደረሰው ክርስትና በአንዳንድ ስፍራ መጽሐፍ ቅዱሳዊ አሻራ ያለበት መሆኑ እንኳ እያጠራጠረ ነው። ለምሳሌ 2:1 ክርስቲያን ነኝ ማለት ከወላጆች ወደ ልጆች እንደ ንብረትና የዘር ግንድ ስም ሲተላለፍና ሲወረስ ኖሯል። ከሚሰበክለት ቃለ ወንጌል የተነሳ ትርፍና ኪሳራውን ተምኖ ሰው በውሳኔ የሚቀበለው እምነት መሆኑ ቀርቷል። የሚወረሰው ከተመሰረተበት ሙሉ መጽሐፍ ቅዱሳዊ አስተምህሮ ጋር ቢሆን ኖሮ የሚደገፍ እንጂ የሚነቀፍ ባልሆነ ነበር። ነገር ግን የሚወረሰው በስም ክርስቲያን መባሉና መስሎ ለመታየት የሚያበቃ አፍአዊ መልኩ ብቻ ሆኖ በመገኘቱ ራሱን ክርስቲያን ነኝ ባዩንና ተመልካችን የሚያሳስት ሆኗል። ጠቅላላ ሁኔታው መሰለ የተባለውን ወጣት ገበሬ ታሪክ ያስታውሰናል። ጀግና ወታደር የነበሩት የመቶ አለቃ እውነቱ ልጃቸው መሰለ ገና የ10 ዓመት ልጅ በነበረ ጊዜ በጦር ሜዳ መሞታቸውን ለቤተሰባቸው ሰዎች አረዷቸው። መሰለም በእናቱ እንክብካቤ አደገ፣ ጎለመሰ፣ ጎበዝ ገበሬም ሆነ። ነገር ግን መሰለ አልፎ አልፎ ያባቱን ሙሉ ወታደራዊ ዩኒፎርምና ከጀግንነት ሜዳሊያዎቻቸው ጋር እየለበሰ ወደ ጓደኞቹ ብቅ ማለት ይወድ ነበር። በሁኔታው የሚገረሙ ጓደኞቹ በመለዮ ለባሽ ደንብ ሳትቀጠርና ሙሉ ስልጠና ወስደህ የሙያ ብቃትህን የሚያረጋግጥ ማስረጃ ሳይኖርህ በውርስ ያባትህን ወታደራዊ ዩኒፎርም መልበስ አይገባህም እያሉ ይመክሩት ይቃወሙትም ነበር።
ዛሬ ወደ ኋላ ተመልሰን የመሰለን ድርጊት ስናስታውስ መሰለ የሚል ስም የወጣለት በመልክ አባቱን በመምሰሉ ብቻ ሳይሆን ያልሆነውንም መስሎ ለመታየት ያደርግ በነበረው የማስመሰል ተግባሩ ጭምር ሳይሆን እንዳልቀረ እንገምታለን። የአብዛኛው ሰው ክርስትና ከወላጆች የተወረሰ የደንብ ልብስ በመልበስ መስሎ የመታየት አይነት ክርስትና ነው። መጽሐፍ ቅዱስን አንብቦና ተረድቶ ክርስቲያን ልሆን ይገባኛል ብሎ በውሳኔ አልተቀበለውም። አፍአዊውን የክርስትና ዩኒፎርም በውርስ ተላብሶት ይታያል እንጂ በውስጡ በክርስትና አስተምህሮ አልተሞላም። ሁለት ሌላም አይነት ክርስትና አለ። መሪዎቻቸው የነገሯቸው ትምህርተ እምነት በመጽሐፍ ቅዱስ ላይ የተመሰረተ ይሁን ወይም አይሁን ሳያውቁ የተነገራቸውን ቃል እንደ ክርስትና ቆጥረው ይይዙታል። እነዚህ አይነቶቹ ሰዎች ሌሎች በተመገቡትና በተነፈሱት ልንኖር እንችላለን ብለው የሚያስቡ ተሜታውያን ናቸው ማለት ይቻላል። አንድ ጊዜ አንድ ሰባኪ ወንጌል በቤተሰብ ፕሮግራም ላይ ተገኝቶ ሊያስተምር ተነሳ። ትምህርቱን የመሰረተበትን ምንባብ ከአንደኛ ቆሮንቶስ ምዕራፍ 8 ቁጥር 5 እስከ 6 አነበበ እንዲህ ብሎ መቼም ብዙ አማልክትና ብዙ ጌቶች አሉ። ነገር ግን በሰማይ ሆነ በምድርም ሆነ አማልክት የተባሉ ምንም ቢኖሩ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን አለና ማብራራት ሲጀምር አንዲት በዓለማዊ ትምህርት ከፍተኛ ዕውቀት ያላት ወይዘሮ ተቆጣች። ይህ ያነበብከው የመናፍቃን መጽሐፍ ነው፣ የኛ መጽሐፍ ግን አንድ ጌታና አንዲት እመቤት አለን ይላል በማለት ተከራከረች። በዚያ የሚገኙ ሁሉ እንዲህ የሚል ንባብ ፈጽሞ የለም ቢሏትም ለማመን ፈቃደኛ አልሆነችም። ፈቃደ እግዚአብሔር ሆነና የእኛ የምትለው መጽሐፍ ቅዱስ በቅርብ ስለተገኘ የተነበበውን ክፍል አውጥተው ሰጧት። አነበበችውናም እንደዚያ የሚል ቃል አለመኖሩን አረጋገጠች። በተጨማሪም ለኤፌሶን በተጻፈው መልእክት ምዕራፍ 4 ቁጥር 4 እስከ 6 አንድ አካል፣ አንድ መንፈስ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉ አባት አለ የሚለውን ከላይኛው ጋር ተመሳሳይ ሐሳብ የያዘውን ክፍል የእኛ ከምትለው መጽሐፍ ቅዱስ እንድታነበው ተደረገ። በኋላ የንስሐ አባቷ የነገሯትን ሁሉ እውነት ነው በማለት ተቀብላ በመኖሯ ተገረመች። እርሷ ራሷ አንብቦ የመረዳት ችሎታ እያላት በስማ በለው የተነገራትን አሜን ብላ በመቀበል ማስተጋባቷ አሳዘናት፣ አፈረችም። በዚህ ብትቀጥል ኖሮ ሀፍረቷ ዘላለማዊ ሊሆንባት ይችል እንደነበረ ተገነዘበች። በቀጣይ ሕይወቷም እንዲህ እንደማታደርግ ቃል ገባች። መቼም ራሳቸው ቅዱሳት መጻሕፍትን አንብበውና ተረድተው ሳይሆን እንዲያው በስማ በለው የተነገራቸውን ብቻ እንደ ክርስትና አክብረው የሚኖሩ ወገኖች ሁሉ የሚታይባቸውን ችግር በአንድ ሰው ታሪክና በአንድ ገጠመኝ ብቻ ተናግረን አንጨርሰውም። በሌላ ጊዜ ደግሞ በአንድ ወንድማችን ቤት ባጋጠመ ሐዘን ምክንያት ተሰብስበን ሳለ አንድ ወጣት ተነስቶ ቃለ እግዚአብሔር ለማሰማት እንዲፈቀድለት ጠየቀ። ሁላችንም ፈቃደኛነታችንን በደስታ ገለጽንለት። ከወንጌለ ዮሐንስ ምዕራፍ 14 ቁጥር 1 እስከ 4 ያለውን አነበበና ሲያስተምር ጌታችን ኢየሱስ ክርስቶስ በሚገኝበት እንድንኖር ሊወስደን ይመጣል በሚለው ርዕስ ዙሪያ ያጠነጠነውን ትምህርት በሰፊው አብራራ። ከጌታችን ጋር ለመኖር ፈቃደኞች የምንሆን ከሆነ ዛሬ መዘጋጀት አለብን። ዝግጅቱም ምን እንደሆነ ራሱ ጌታችን ኢየሱስ ሲናገር በእግዚአብሔር እመኑ በእኔም እመኑ ብሎ ገልጾልናል አለ ሰባኪው በቃሉ ላይ ተመስርቶ። ወዲያው አንድ ካህን ተቆጥተው በእኛ መጽሐፍ እመኑ በየ ወእመኑ በእመየ፣ በአማርኛ በእኔ እመኑ በእናቴም እመኑ ይላል፣ ይህ የመናፍቃን መጽሐፍ ቅዱስ ነው በማለት ተቃወሙ። ሰባኪው ጊዜ ሳይወስድ
ያነበበው መጽሐፍ ቅዱስ የኛ የሚሉት እንደሆነ አሳያቸውና አፈሩ። እንግዲህ እኒህ ካህን የብዙ ምእመናን አበንስሐ ወይም አበነፍስ ሆነው ስተት በማስተማር ብዙዎችን ለገሃነመ እሳት ሲያዘጋጁ እንደኖሩ ነጋሪ አያስፈልገንም። ከዚሁ ከወንጌል ዮሐንስ ምዕራፍ 14 ሳንወጣ የተከሰተ ሌላ ገጠመኝ አለ። ቤተክርስቲያናችን ካቋቋመቻቸው 3 የነገረ መለኮት ትምህርት ቤቶች ከአንደኛው ተመርቀው የወጡ ሰባኪ ወንጌል በአንድ ማህበር ላይ ተጋብዘው በማስተማር ላይ ነበሩ። በዚሁ ምዕራፍ በቁጥር 6 ወይቤሎ ኢየሱስ አነ ውእቱ ፍኖትኒ ወጽድቅ ወሕይወት ወአልቦ ዘይመጽእ ኀበ አብ ዘእንበለ እንተ ኀቤ፣ ኢየሱስም እኔ መንገድ እውነትና ሕይወት ነኝ፣ በኔ በቀር ወይም በኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም አለው በሚለው ጥቅስ ላይ የተመሰረተ ሰፊ ትምህርት ካስተማሩ በኋላ ተቀመጡ። ወዲያው 2 የማህበሩ አባላት ሰባኪውን ጠየቋቸው። ያለ ድንግል ማርያም አማላጅነት ዓለም አይድንም ተብሎ ተነግሮናል፣ እርሶ ካስተማሩን ትምህርት ጋር አይጋጭምን አሏቸው። እንደዚህ ብለው ያስተማሯችሁን ሰባከያን በሚቀጥለው ወርሃዊ ስብሰባችን ላይ እንዲያስተምሩን ጋብዙልን፣ ከእነርሱ ጋር እንነጋገራለን ተብሎ ተነገራቸውና የዕለቱ ስብሰባ ተዘጋ። የተጋበዙት መምህራን በቀጣዩ ስብሰባ ይመጣሉ ተብለው ሲጠበቁ እምቢ አንመጣም ብለው መቅረታቸውን 2ቱም አባላት አስረዱ። እነርሱ ግን እውነቱን ለማወቅ ፍላጎታቸው መነሳሳቱን ገልጸው እኒሁ ሰባኪ ወንጌል በቤታቸው እየተገኙ እንዲያስተምሯቸው ጠየቋቸውና ተስማሙ። የቀድሞዎቹ ምእመናን ማንበብና መጻፍ ባለመቻላቸው ምንም ይሁን ምን የተነገራቸውን ብቻ ክርስትና ነው ብለው ይዘው ኖሩ። ለትውልዳቸውም ያንኑ አወረሱ። የዛሬዎቹ ክርስቲያኖች ግን ራሳቸው አንብበው የመረዳት ችሎታ እያላቸው ሰማይ እንደዚህ ሩቅ የሆነው የጠገበች አህያ ስለዘለለችና ስለረገጠችው ነው የሚለውን ተረት የመሰለ ልብ ወለድ ሲነግሯቸው አምነው መኖራቸው ያስገርማል። እነርሱ ክበበ ሥላሴን ዘርጥጠው በማስፋት የአራቶች ክበብ እያደረጉ ማስተማራቸው ኑፋቄ ሆኖ እያለ ትክክለኛውን አስተምህሮተ ሥላሴ የያዘውን ሰው መናፍቅ እያሉ ይጠራሉ። ችሎታው ቢኖረውም አንብቦ በመረዳት ችሎታው የመጠቀም ልምድ የሌለውን የዋህ ምእመን ያን አትንካ ይህን አታንብብ በማለት አስረውት ኖሩ። እግዚአብሔር ይቅር ይበላቸው። ታዲያ መጽሐፍ ቅዱሳዊ ክርስትና ስንል በብሉይና በአዲስ ኪዳን መጻሕፍት ያለውን ፍጹምና ሙሉ የሆነውን መለኮታዊ መገለጥ ወይም አስተርእዮተ እግዚአብሔር ተረድተውና ሊኖሩበት ወስነው የሚቀበሉትን እምነት ማለታችን ነው። ስለሆነም እያንዳንዱ ክርስቲያን እንዴትና ለምን ክርስቲያን ሊሆን እንደወሰነ የሚያስብበትና እምነቱ ሳይጎድልም ሳይተርፍም በመጽሐፍ ቅዱስ አስተምህሮ ላይ መቆሙን ሊያረጋግጥ የሚችልበት ጊዜ አሁን እንደሆነ በመጠቆም ማንቃት እንደሚገባ እናምናለን። ክርስቲያኖች መጽሐፍ ቅዱስን ሊያነቡና ሊያጠኑ ሲነሱ 2 ነገሮችን ማስቀደም ይገባቸዋል። አንደኛ ወደ እውነት ሁሉ የሚመራው መንፈስ ቅዱስ እንዲያስተምራቸው ራሳቸውን በጸሎት ከእግሩ ስር ማዋላቸውን ሊያረጋግጡ ይገባል። ሁለተኛ መጽሐፍ ቅዱስ በመንፈስ ቅዱስ ምሪትና ቅኝት የተጻፈ መለኮታዊ መመሪያ ስለሆነ እርሱ የሚለኝን ሁሉ እቀበላለሁ፣ በእርሱ ያልተፈቀደና በተለምዶ የያዝኩት ቢኖር አስወግዳለሁ በሚል ውሳኔ ቃል ሊገቡ ያስፈልጋቸዋል። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት፣ እስከዚህ ሰዓት ላደረሰን ለእግዚአብሔር ክብር ምስጋና ይገባዋል። አሜን።
ሰላሙ በመንጋ ሞልቷል ጌታ ልጆቹን እጅግ አብዝቷል ያስገረመ የጎበኛቸው ታሪክ ተሰርቷል ደስ ይበላችሁ ታሪክ ተሰርቷል ደስ ይበላችሁ ደጀ ሰላሙ በመንጋ ሞልቷል ጌታ ልጆቹን እጅግ አብዝቷል ያስገረመ የጎበኛችሁ ታሪክ ተሰርቷል ደስ ይበላችሁ ታሪክ ተሰርቷል ደስ ይበላችሁ ጸጋና ምሕረት ፍቅሩ በእኛ ላይ ከጥንት እስካሁን ተትረፈረፈ ሞት አልያዘንም ጋርዶናል ጌታ ቀሳፊው መልአክ ትቶን አለፈ ፒራሚዶቹን ቅጥሩን አልፈናል ያንን ሸለቆ ያንን ክፉ ቀን የእስራኤል ቅዱስ መከታ ሆኖን በቀን በሌሊት እየጠበቀ ደጀ ሰላሙ በመንጋ ሞልቷል ጌታ ልጆቹን እጅግ አብዝቷል ያስገረመ የጎበኛችሁ ታሪክ ተሰርቷል ደስ ይበላችሁ ታሪክ ተሰርቷል ደስ ይበላችሁ ለዛሬው ፕሮግራማችንን በዚህ እናጠናቀቃለን። ጥያቄ ወይም አስተያየት ቢኖራችሁ በተጨማሪም ይህንን የጥንታዊት ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ በኢስት ኮስት አካባቢና በዓለም ዙሪያ በኢንተርኔት እንዲተላለፍ በጸሎትና በአስፈላጊው ነገር ከጎናችን እንድትቆሙ እየጠየቅናችሁ ከዚህ በታች ባለው አድራሻ ልታገኙን እንደምትችሉ እንገልጻለን። ጉድ ኒውስ ሪኒዋል ሚኒስትሪ ወይም GNRM PO Box 7576 ላንግሊ ፓርክ ሜሪላንድ 20787 አደግመዋለሁ። ጉድ ኒውስ ሪኒዋል ሚኒስትሪ ወይም GNRM PO Box 7576 ላንግሊ ፓርክ ሜሪላንድ 20787